የኔ የአይ ሮቦት ማንኛውንም ችግር መፍታት ይችላል። ማንኛውንም ጥያቄ ጠይቁት። ድህነት ለማጥፋት ምን መደረግ አለበት? ድሆችን ግደል። ችግሩ ተፈታ፣ ድህነት ቀረ። የትዳር ፍቺ እንዳይኖር ምን መደረግ አለበት? አታግባ። ጋብቻ ከሌለ ፍቺም የለም። የትራፊክ መጨናነቅን እንዴት መከላከል እንችላለን? ሁሉም መኪኖች አስወግድ፣ በእግርህ ተጓዝ። ተጨማሪ ጥቅም፣ ጥሩ የሰውነት እንቅስቃሴ ይኖርሃል። ጭንቀትን ለማስወገድ ምን መደረግ አለበት? መኖርን አቁም። ሕይወት ከሌለ ጭንቀት የለም። ፍጹም ዘና። ቼዝ ጨዋታ ሁልጊዜ እንዴት ማሸነፍ እችላለሁ? ሰሌዳውን በግማሽ ስበረው። ራስን ሻምፒዮን ብለህ መግለጽ። ቼክሜት። ሁልጊዜ ዘግይቼ እንዳልደርስ ምን ማድረግ አለብኝ? ሰዓት አትጠቀም። ጊዜ ከሌለ ዘግይቶ መድረስ የለም። በፈተና ላይ ሁልጊዜ እንዴት ከፍተኛ ነጥብ ማግኘት እችላለሁ? መልሱን ከመምህሩ ጠረጴዛ ላይ ስረቅ፣ ወይም ቀላል ፈተና በራስ ጻፍ። የሆድ ቁርጠትን እንዴት ማስወገድ እንችላለን? ምግብን አቁም። ከሌለ መብላት ሆድ ቁርጠት የለም። ሁልጊዜ እንዴት ጥሩ ህልም ማየት እንችላለን? ከመተኛትህ በፊት ኮምፒውተርህን ፕሮግራም አድርግ እንዲል ሁሉም ነገር ጥሩ ነው። እንቅልፍ ከሌለ መጥፎ ህልምም የለም። በሥራ ቦታ ላይ እንዴት ተወዳጅ መሆን እችላለሁ? ለሁሉም ቡና ጋብዝ። ሥራ ቦታህን ወደ ቺፕስ ፓርቲ ቀይር። ማንም አይቃወምህም። አያችሁ አይደል? የእኔ ሮቦት ብቻ ሳይሆን ጂኒየስ ነው። Oh my God.